ስኳር ከዚህ በፊት ያመኝ ነበር። እኔ እውነት ዛሬ እንደዚህ ደስ ያለኝ የተለየ ነገር ኪሴ ገብቶ ወይም ደግሞ የተለየ ቦታ ሄጄ አይደለም። የተለየ ቦታ ለኔ እዛ ሲቲ ሞል ላይ ሐኪም መስፍን ጋር ወጥቼ ምስክር ልሰጥ ፊታችሁ ቆሜ ለኔ እንደገና መፈጠር ነው። እውነት ለመናገር እንደገና መፈጠር። ቀኑ ለኔ አዲስ ነው፣ መንገዱ አዲስ ነው። ሰው ለኔ እንደ ኖርማል ሰው ነው። በዛን ጊዜ ግን እንደዛ አልነበረም። የሰው ልጅ ራሱ ምን ያህል እንዴ ምንድነው ዛሬ ምን አይነት ቀን ነው እስከምል ድረስ ግራ እየተጋባው ብቻዬን መነጋገሪያ ሆኜ ነበር ለራሴ እና ፈጣሪ ይመስገን እኔ አዲስ ቀን ወጥቶልኛል። ሐኪም መስፍን አዲስ ቀን ሰጥቶኛል። እድሜና ጤና ይስጠው ለሱ። ሌላ ምንም ማለት ነው። አለማየሁ እሸቴ ይባላለሁ። አረርቲ ከተማ ነው የምኖረው። በጎኔ ሰዎች ሲያልፉ በጣም የሚገርመኝ እና የምታዘበው ከንፈራቸውን ሲመጡ ሰማለሁ። ገንዘብ ምን ዋጋ አለው? ገንዘብ ምን ይሰራል? ትናንት እንዲህ ያለ ልጅ ነበረ ዛሬ እንዲህ እንትን ብሎ እስከሚሉኝ ድረስ ውድ ወዳጆቼ፣ ዘመዶቼ፣ ቤተሰቦቼ ሳይቀር ደስታዬን እያያችሁ ከሆነ ትናንት ይሞታል፣ ነገ ይሞታል፣ ገንዘብ ምን ዋጋ ተሰራ አልተሰራ ስትሉኝ የነበራችሁ ቤተሰቦቼ፣ መላ ወዳጆቼ ዛሬ በዞይ ሜዲኬሽን ሐኪም መስፍን እኔ ሙሉ በሙሉ እንደተፈወስኩ ራሴን ስላረጋገጡ እንኳን ደስ ያላችሁ እላለሁ። በጣም ደስ ብሎኛል። ሐኪም መስፍንን ጸጋውን ያልብስልኝ እላለሁ። እግዚአብሔር ይስጥልኝ።